አሁን ደግሞ ከእግዚአብሔር ቃል የምንሰማበት ጊዜ ይሆናል። በጥሞና እንከታተላለን። ፓስተርን ወደዚህ ጋብዛለሁ። በጭብጨባ እንቀበል። እሺ ክብር ሁሉ ለጌታ ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ናችሁ? እንኳን ለክርስቶስ ኢየሱስ ልደት በዓል አደረሳችሁ። ክብር ለኢየሱስ ይሁን። በደንብ አላመለካችሁም። ጸጥታ የያዛችሁ ይመስለኛል። ምናልባት ምግብ ይሁን እኔ እያልኩ እያሰብኩ ነው። ወንድም ይተካው አተኮልብሳም ጉዲተካ ነው አይነት ነው ለማታ አሜን ዲያቼ ማለት ዲምስ ቢስተካ አሜን አሜን ፎሽን ፊሮን ነለ ዳጀስታ ኦፍ ፎሽ ፊሮን እስቲ መታ አሜን ይለ አሜን። በጣም ረጓቸዋል። እስኪ እግዚአብሔርን ቃል እንሰማ። በእግሮቻችን ቆመን እንጸልያለን። አንድ 5 ደቂቃ መጸለይ ፈልጋለሁ፣ ምክንያቱም ያለኝን ደቂቃ ለማስተማር። እስኪ ቆመን እንጸልይ። ቆሙ እስኪ ዛሬ ከ2000 ዓመት በፊት በተደረገው እንድታስተናግዱ ፈልጋለሁ። ፕሊዝ መልእክት መጨሰከው ይረበሽን መስሎኝ አይመንችን ተንቀሳቀሰው ቤዝ ረበሸከም ቤዝ ረብሻ እንዳይኖር ቁጭ ብላችሁ የምትሰሙ ሰዎች ቁጭ ብላችሁ ስሙ። እግዚአብሔር በዚህ በዓል መልእክት አለ። አሜን። እግዚአብሔር በብዙ በዓላት ላይ መልእክት ሰጥቷችሁ ሊሆን ይችላል። ሕይወታችሁን ለዚህኛው በዓል እንድታደርሱ ያ መልእክት ነው እናንተን ከበዓል ወደ በዓል እያሻገረ የሚያኖራችሁ። ዋሰገራ መንሽቤቲን ፎር የእግዚአብሔር ቃል ነው ሕይወት። ይኸውላችሁ ወገኖቼ፣ ሰይጣን ምግብ ነው ሕይወት ይላል። ጌታ ኢየሱስ የእግዚአብሔር ቃል ነው ሕይወት ይላል። ሰው ምግብን ስጋን ለማኖር ነው የሚጠቀመው። ስጋንም ሕይወትንም የሚያኖረው እግዚአብሔር ግን ቃሉን ሰጥቶ ነው። ቃሉን ካልሰጣ ምግብ ሊያኖራችሁ አይችልም ይላል። ስለዚህ የእግዚአብሔርን መልእክት በሚገባ በጥንቃቄ የሚሰማ ሰው ከበዓል ወደ በዓል፣ ከዓመት ወደ ዓመት፣ ከወራት ወደ ወራት ጠላቶቹን እያሸነፈ እየለመለመ ይሻገራል። የማይሰማስ የእግዚአብሔርን ቃል የማያስተውልስ እሱ ከበዓል ወደ በዓል ቢደርስም እግዚአብሔር ምን አይቶት እንደሆነ አታውቁትም። የሆነ ነገር አይቶት ነው እንጂ ቃል የሌለውን ንፋስ ይወስዳል። ቃል የሌለውን ጠላት ይበላል። ቃል የሌለው በፈተና ይወድቃል። ነፍሱ አይቀጥልም። ስለዚህ ወዳጆቼ አንድ ነገር እናገራችኋለሁ። የእግዚአብሔርን ቃል በጥንቃቄ እግዚአብሔር በቃል የሚናገረውን መልእክት በጥንቃቄ የእግዚአብሔር ሐሳብ በቃል ውስጥ ያለውን በጥንቃቄ እንድታስተውሉ እመክራችኋለሁ። አሁን እጆቻችሁን ከፍ አድርጉና እጸልያለሁ። እጆቻችሁን እስኪ ከፍ አድርጉ ከልባችሁ ጋር። ኦ ጌታ ሆይ ምሕረትህ ብዙ የሆነ ቸርነትህ የበዛ
ለስምህ ወደር የሌለህ በሰማይና በምድር ላይ ሙሉ ስልጣን ያለህ እግዚአብሔር፣ ስለዚህ ጉባኤ አንተን አመሰግናለሁ። ስለላከው ቃልህ አመሰግናለሁ። ስለላከው መልእክትህ አመሰግናለሁ። ስለሰጠ ስለዚህ ክቡር ለሆነው በዓል አምላክ ለሰው ልጆች ስጦታን የሰጠበት እርሱም ታላቅ ስጦታ የልጁን ስጦታ አዳኙን ልጅ ከዙፋን አውርዶ ለሰው ልጆች የሰጠበት ክቡር በዓል። ለዚህ በዓል እኔና ይህ ሕዝብ አንተን እናመሰግናለን፣ አንተን እናመሰግናለን። የማይናገሩ ግዑዞች የማይረባውን ትርጉም የሌለውን በዓላትን ብዙውን ሕዝብ እያስከበሩ ወርቅ ስለው የማይናገረውን የማይጋገረውን አቁመው በዓል እያሉ ሕይወት የሌለውን በዓላትን ብዙ ሕዝብን ሲያንከራትቱ ሲያስከብሩ፣ እኔና ይሄ ሕዝብ ግን የከበረውን በዓል እውቀት ሆኖልን ተረተን ገብቶን እንድናመልክ እንድናከብር ለእኒህና ለእኔ ማስተዋልን ሰጠ። ክብር ይሆንልህ፣ ክብር ይሆንልህ። ላከበራችሁ ክብር ይሁን፣ አሜን በሉ። እግዚአብሔርን ለማክበር አሜን በሉ። አንድ ሰው ጮኸ አሜን ይላል። በጸሎቴ ውስጥ የተናገርኩትን እንደ አስተዋይ ሰው የሰማ ሰው ካለ አሜን ይላል። የከበረውን በዓል እንዲያከብር መልካም ፈቃድ ሆኖልኛል የሚል ሰው አሜን ይላል። ጮክ ብላችሁ አሜን በሉ። በጌታ በኢየሱስ ስም ደንዳና መንፈስ የተመታ ይሁን። የተጣለ አዚም በኢየሱስ ስም የተመታ ይሁን። አሁን አራገፍን። የዘንዶ ጉልበት፣ የእባቡ ጉልበት በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። አሜን እንዳትሉ አድርጓል። ባካችሁ አሜን በሉ። በኢየሱስ ስም አሜን። በኢየሱስ ስም አንደበታችሁ ይከፈት። አሜን። ዓይናችሁን ስላበራ እግዚአብሔር ይመስገን። አሜን። ለዚህ ለከበረ በዓል እኔንና እናንተን ላደረሰ አምላክ አሜን። ከሰማይ ታላቅ የመድኃኒት ስም ያንን የመድኃኒት ስጦታ ለሰጠን ጌታ አሜን። ክብርና ምስጋና ለዚህ ጌታ። እልልታና ጭብጨባ አቅርቡ። ክብር ለመድኃኒታችን ለጌታ ለእግዚአብሔር ይሁን። መጽሐፍ ቅዱስ የያዛችሁ ሁላችሁም በስልካችሁም ቢሆን ክፈቱ። ዮሐንስ ወንጌል ምዕራፍ 3ን 5ና እስከ 8 ያለውን ክፍል አንብበን ሉቃስ ወንጌል ምዕራፍ 2ን ጨምሬ በዚህ በዓል ላይ እግዚአብሔር የገለጠልኝን መልእክት በጆሮአችሁ እናገራለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ከሉቃስ ወንጌል ብንጀምር ይሻለኛል። ሉቃስ ወንጌል ምዕራፍ 2 ሉቃስ ወንጌል ምዕራፍ 2 ከቁጥር 11 እስከ 20 ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር
ነበሩ። በትክክል ማንበብ ፈልጋለሁ። ቁጥር 13 እንደገና ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። ቁጥር 15 መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እኒ ተባባሉ። ቁጥር 16 ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃንንም በግርግም ተኝቶ አገኙት። ቁጥር 17 አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። እዚህ ጋር በደንብ ረገጥ አድርጉ። ቁጥር 17 አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ቁጥር 18 የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። 19 ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቅ ነበር። ቁጥር 20 እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። እረኞችም እንደተባለላቸው ስለሰሙና ስላዩ ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ዮሐንስ ወንጌል ምዕራፍ 3 ምንባብ አንዴ ለመጨረስ ስለፈለኩ ነው። ሁለተኛ ሌላ ለምንባብ ወደ ሌላ ቦታ ለመሄድ ስለማልፈልግ ጊዜ ለመቆጠብ እንደከፈታችሁ ተስፋ ያደርጋለሁ። ዮሐንስ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ደርሳችኋል? እናንብብ። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ቁጥር 6 ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሊሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? በሁለቱም ቦታ የሚናገረው ስለ መወለድ ነው። ስለምንድን ነው? ስለ መወለድ ነው የሚናገረው። በሉቃስ ወንጌል ላይ ያነበብነው ክፍል ላይ ስለማን መወለድ ነው እየተናገረ ያለው? ስለ ኢየሱስ ክርስቶስ መወለድ ነው እየተናገረ ያለው። በዮሐንስ ወንጌል ምዕራፍ 3 ላይ ስለማን መወለድ ነው እየተናገረ ያለው? ስለ እኛና ስለ እናንተ መወለድ ነው እየተናገረ ያለው። ሰምታችሁኛል ወይ? የሰማ ሰው ካለ እጅ እስኪ ቀና። በሉቃስ ወንጌል ላይ
ኢየሱስ ክርስቶስ በማርያም ማኅፀን ላይ ቁጭ ብሎ ከሰማይ ሰማይ መጥቶ ተወለደ። ኢየሱስ ክርስቶስ ሲወለድ የሰማይ መልአክ መጣና ለዓለም ሁሉ አበሰረ። ለምን መሰለህ? ለዓለም ሁሉ የሚለው ሰብአ ሰገሎች፣ ነገስታት፣ የሚያውቁ ጠቢባን፣ በጣም ታዋቂ የነገስታት ቢሮ ካን ማስተናገድ የሚችል በጣም ታዋቂ ጠቢቦች ናቸው። ለነዚህ ብቻ ከነገርኩ ለዓለም ሁሉ ይደርሳል ብሎ ነው እግዚአብሔር መልአኩን ልኮ ለሰብአ ሰገል ለነዚህ ለጠቢባን የገለጠው። ለነዚህ ለጠቢባን ሲገልጥ ከዚህ ከመልአኩ ጋር አንደኛ በጣም ትልቅ ብርሃን በጨለማ ላይ ከፀሐይ የሚበልጥ የሚያንጸባርቅ ብርሃን ምን ሆነ? በዙሪያቸው አበራ ይላል። ሁለተኛ የሰማይ ሰራዊቶች፣ የሰማይ ሰራዊት የምድር ሰራዊት እኮ አይደለም፣ የአሜሪካ ሰራዊት አይደለም እኮ። የሰማይ ሰራዊቶች ማንን አጅበዋል? የምስራቹን የሚያበስረውን መልአክ ምን አድርጓል? አጅቧል። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ሕፃኑ ኢየሱስ ልደት የምናከብረው ኢየሱስ ጌታ ነው። የሰራዊቶች መሪ ነው። እሱም የሰማይ ሰራዊት መሪ ነው። ከዛ በኋላ በጣም ግራ ገባቸው፣ ተደነቁ፣ ተገረሙ። ከዛ በኋላ መልአኩ መልእክቱን ጨርሶ ሲሄድ ከነሱ ሲሰወር፣ ኧረ ቶሎ ቶሎ ተነሱ፣ ይሄ ነገር እውነት ከሆነ ወርቅ ከርቤ ይዘን እንሂድ፣ እባካችሁ ቶሎ በሉ ተባባሉ። ይሄንን ነገር እውነት እንደሆነ ለማረጋገጥ እንሂድ ሲሉ ከነገስታት ቤት ነው የጀመሩት። የነገስታትን ቤት ገቡ። የነገስታትን ቤት የሄሮድስን ቤት ገብተው ነው የተናገሩት። አይ እንደዚህ መልአክ ተገልጦልናል፣ ለሕዝብ ሁሉ የሚሆን መዳን ተወልዷል፣ ለሕዝብ ሁሉ የሚሆን መድኃኒት የሆነ ንጉሥ የሆነ የነገስታት ንጉሥ የሆነ ኃያል የሆነ ተወልዷል። ምክንያቱም በምን አረጋገጣችሁት? የሰማይ መልአክ ታየን። መልአኩም ገና የሰማይ ሰራዊት ይዞ ነው የመጣው። ታላቅ ብርሃን ነው የበራብን። እኛ ለደቂቃ ሰዓት የሌለን ሰዎች ነን። ነገር ግን ያንን ሁሉ ስራ እርግፍ አድርገን ነው የመጣ ነው። በቤተልሔም ነው። እስከዚህ የመራን ኮከብ ነው አሉት። ኢየሱስ የሚያስደንቅ ጌታ ነው። ኢየሱስ የሚያስገርም ጌታ ነው። ኢየሱስ ኃይለኛ አምላክ ነው። ሕፃን ሆኖ ተወለደ። ሪሴን እንዲህ ብዬ እሰጣችኋለሁ። አምላክ በሰው ተወለደ፣ ሰው በአምላክ ተወለደ። ኢየሱስ ጌታ ነው። ፈጣሪ በማን ተወለደ? በሰው ተወለደ። ሰው ደግሞ በማን ተወለደ? በአምላክ ተወለደ። እኔ ይህን ቃል በመደነቅ ነው የሚናገረው። የሚገርም እኮ ነው። አምላክ ሰማይንና ምድርን የፈጠረ
በምድርና በሰማይ ሙሉ ስልጣን ያለ በሰው ሆድ ውስጥ በሰው ማይፀን ውስጥ በሰው ስርዓት በሰው ሕግ ሰው በሚኖርበት ሰርኩላር የሰው የተፈጥሮ ሰርኩላር ውስጥ መጥቶ ገባና ተወለደ። ባይዘው መወለድ የዘር ሐረግ መቀጠያ ወይም የዘር ሐረግ ምልክት ነው። ካልተወለደ ዘር ሊሆን ማንም ሰው አይችልም። ክብር ለኢየሱስ ይሁን። ምን ካልሆነ ካልተወለደ ማንም ሰው ከማንም ሰው ካልተወለደ የዛ ሰው ምን ሊሆን አይችልም? ሐረግ ሊሆን አይችልም። በደም ካልተሳሰረ በስጋ ካልተሳሰረ ምን ሊሆን አይችልም? ዘመድ ሊሆን አይችልም። እግዚአብሔር ሲመርጥ አብርሃምን መረጠው። አብርሃም የሚወልዳቸው ሁሉ የእግዚአብሔር ዘር ተባሉ። ስለዚህ ሌሎች ሰዎች ሁሉ የሚሆኑ ከእግዚአብሔር ዘር ውጭ ሊሆኑ፣ ስለዚህ እግዚአብሔር ስለ ሰው ልጅ አዘነ፣ አይቶ አዘነ። መባዘናችንን አየ፣ መንከራተታችንን አየ፣ የሰው መልክ ይዘን የምንኖርበትን አየ፣ ሰይጣን ሕይወታችንን የሚያቅበዘብዘውን አየ። አባቶቻችን ያለ እግዚአብሔር ጠፍተዋል፣ ያለ ክርስቶስ ጠፍተዋል። አዳምን በኤደን ገነት አዳምና ሔዋን ላይ የገባው ሰይጣን ሰዎችን ሁሉ ከእግዚአብሔር ሐረግ ከእግዚአብሔር ዘር እየቆረጠ ሰዎችን በዚህ ዓለም ላይ አቅበዝባዥ አደረገ፣ ወደ ሲኦል የሚያስገባ አደረገ። ይህንን አየና እግዚአብሔር ይህንን የሚቆርጠውማ እኔ መጥቼ ተወልጄ ነው አለ። እኔ እወለዳለሁ፣ ከዛ በኋላ እነዚህን አምጥቼ በአብርሃም ዘር ላይ እቀላቅላለሁ አለ። የወደደን ጌታ ይባረክ። አልገባችሁም? እስኪ ገተነ ወንጭን አጎለን የለ ኢየሱስ ወይ ዋኪና ያታክ ጎጋ አጎለን የለ አልገባችሁም? እስኪ ለዚህ ጌታ ክብር አምጡ፣ ክብር አምጡ። እስኪ እኔን ሰው ያደርግ፣ እኔን ሊያድን፣ እናንተን ሊያድን የሄደበትን መንገድ ሕፃን ሆኖ ተወለደ። ሕፃን ሆኖ ቤቢ ሆኖ አምላክ ፈጣሪ እግዚአብሔር ሕፃን ሆኖ ተወለደ። ሕፃን ሆኖ ሕፃን እኮ ነው። ሕፃን እስኪ በአእምሯችሁ ሳሉት። እኔን ለማዳን አንተን ለማዳን እግዚአብሔር ሕፃን ሆነ። ምንም የማያውቅ በሰው ሆድ ውስጥ በአንዲት ሴት ማኅፀን ውስጥ ተቀመጠ። የኔ ነገር አሳስቦት፣ ያንተ ነገር ግድ ብሎት፣ የኔ ነገር አስለቅሶት፣ አስጨንቆት በመስቀል ሊሞት የሰውን ሕይወት ሊካፈል፣ ረሃቡን ሊካፈል፣ መናቁን ሊካፈል፣ መገረፉን ሊካፈል፣ መመታቱን ሊካፈል ቦታ አጥቶ ገና በግርግብ ላይ ቦታ ቤርጎ አጥቶ የሚወለድበት እንኳን አልነበረም። የሚጠቀለል ጨርቁ እንኳን በእበት የተለቀለቀ ጨርቅ ነበር። እኔንና እናንተን ለማዳን ይህ ጌታ ለዘላለም የተባረከ ይሁን። ልናመልከው የተገባ ልናከብረው የተገባ ልንሞትለት እንኳን ይህንን ውለታ የማይተካ ጌታ ነው። ተቆርጠን ቀርተን ነበር፣ ጠፍተን ነበር፣ ሞተን ነበር፣ ከአምላክ መንገድ ቀርቶብን ነበር። ሁሉም አያቶቻችን ቀጥታ ወደ ሲኦል ነው የገቡት።
ዘር ብቻ ነው። ኢየሱስ ክርስቶስ ተወልዶ አገልግሎት በጀመረ ጊዜ እንደዚህ ነው ያለው፣ እናንተ አብርሃም አባት አለን ብላችሁ ደረታችሁን ነፍታችኋል። ኩራት ተሰምቷችኋል። ትዕቢት ብሏችኋል። ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጥቷል? ስልጣን ተሰጥቷል። እግዚአብሔር ከወደደ ከድንጋይ ለእግዚአብሔር ልጆችን ያስነሳል። ምሳሌው በጣም ነው የሚገርመኝ። ድንጋይ ነበርን ማለት ነው። ሰው መስሏችሁ ሰው መሰለን። ሰው አሁን እኮ ነው ሰው የሚመስለው። አሁን ነው ሰው የመሰላችሁት። አሁን ነው ሰውነትን ያገኘ ነው። አሁን ነው ፈጣሪን ያገኘ ነው። አሁን ነው ጌታን ያገኘ ነው። ሰው ኖሮ የቱም ያህል ከብሮ ፎቅ ሰርቶ አስመጪ ሆኖ የፈለገ አገር ሊሄድ ሆኖ ሁሉ ነገር ኖሮት ወደ ሲኦል ቢገባ ያ ሰው ነው? ከተነው መንጭ ነው መጣካ ዋይ ፍትላአት ማንቾኒ ዋቤ ለማንቾ ዋቤ ማንቾኒ ማን ነው? እግዚአብሔር ይሄንን የኛን ህይወት አይቶ እኔ በጣም ነው የሚገርመኝ። መልእክቴው እንኳን አቀላጥፌ እንዳላጠቃልል ውስጤ በጣም እየነደደ ነው። እግዚአብሔር ኢየሱስ እኔን ለማዳን የሄደበት መንገድ ድንጋይ የነበርኩትን ድንጋይ ተብሎ የተጣልኩትን እኔን ፈጭቶ እንደገና ሰው አድርጎ ፈጥሮ ሰው አድርጎ ፈጭቶ በዳንኤል መጽሐፍ ላይ አይታችሁ ከሆነ ንጉሱ ምንድነው ያለው? ህልም ሲያይ ከተራራ ጫፍ ምን መጣ? ድንጋይ መጣ። ያ ድንጋይ ወርቁንም ብረቱንም ናሱንም ሁሉንም ምን አደረገ? ፈጫ። ሰው የሚመስል ምን ነበረ በህልም ያየሁት? በወርቅ ሁሉም ሊነግራችሁ ስለማልችል ነው። በወርቅ በብረት በናስ ተሰርቶ የቆመውን ሰው የሚመስለውን ሐውልት ድንጋይ መጥቶ ምን አደረገ? ፈጫ ይላል። ክብር ለኢየሱስ ይሁን። ያ ድንጋይ የናዝሬቱ ኢየሱስ ነው። አሜን። ያ ድንጋይ የናዝሬቱ ኢየሱስ ነው። እስኪ ለዚህ ጌታ እስኪ ጭብጨባ፣ እልልታ። ላዳነን ጌታ፣ ለወደደን ጌታ፣ ሰው ላረገን ጌታ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ሃሌሉያ። ከዛ የስብከቱ ጅማሬ ዮሐንስ ወንጌል ምዕራፍ 3 ምንድነው ያለው? ሰው ከውሃና ከመንፈስ ካልተወለደ፣ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ምን አያደርግም? አያይም። ዳግመኛ ካልተወለዳችሁ የእግዚአብሔርን መንግሥት ልታዩ አትችሉ። እኔንና እናንተን ወደ መንግሥቱ ሊያገባ እሱ ምን ሆነ? በዚህ ቦታ ሲያስተምር በጣም የሚገርመኝ ማለት ነው፣ ኒቆዲሞስ ለሚባለው መምህር ነው የሚያስተምረው። ኒቆዲሞስ ምን እያለ እናገኘዋለን? እንዴ አትቀልድ አንተ ምንድን ነው የምትለው ነው እያለ ነው። ትቀልዳለህ እንዴ? ገና ያረጨው መምህር ተባልኩ ማዕረግ ያለኝ ሰው እንደገና
እናት ማለት የጌታን አስተምሮ እንኳን ማለት ነው ምን እያደረገው ነበረ? የሚቀልድ እየመሰለው። አልቀለድኩም፣ አንተ አልቀለድኩም፣ ቀልዴን አይደለም። ምንም ሽማግሌ ሁን፣ ምንም እስከሚታረጅ ድረስ ነው። በመንፈስ ካልተወለድክ፣ በእሳቱ ካልተወለድክ፣ እንደገና ሕፃን ካልሆንክ፣ እንደገና ትንሽ ልጅ ካልሆንክ፣ በወንጌል በእሳት ውስጥ ካላለፍክ ምን የለህም፣ የእግዚአብሔር መንግሥት የለህም። ለካ ጌታ ከሰማይ ሰማይ ከዙፋኑ ሕፃን ሆኖ የመጣው ለካ ለዛ ነው። በዚህ በዓል የተገለጠልኝ ቃል ነው ይሄ ወዳጆቼ። በዚህ በዓል ላይ እያንዳንዱ በዓል መገለጥ ይዞ ይመጣልኛል። ጌታ ይባረክ፣ ለስሙ ክቡር ይሁን። እናንተ ዝም ብላችሁ ዶሮ ኬኔቶ ምናምን በቃ መልእክት ሳትቀበሉ ታልፋላችሁ። አንዳንዶቻችሁ መልእክት አላችሁ። ጌታ ይባረክ። ስለ አንዳንዶቻችሁ ጌታ ይባረክ። ክብር ለኢየሱስ ይሁን። እያንዳንዱ በዓል ምን ልንሆን ይገባል? መልእክት ልንቀበል ይገባል። ለካ ኢየሱስ ለእኛ ተወልዷል፣ እኛም ለሱ መወለድ አለብን። አሜን አሜን። ገተነ መንጂን መታኪል ኢየሱስ ግን ቀረማኮ አትን ኢየሱስን ቀራንቴን ጭልዬ ይል አላማችሁ መድመት እስኪ ደበተቀይ ለአንዱ አልሰማችሁ? ኢየሱስ ከስከትሴን ጭልያ ቀረማኮ አትም ኢየሱስ አቃንቴን ማይሄ ጭልዬ ሊያስተምራችሁ የፈለኩት መንፈሳዊ ሕፃንነት ለም በሚለው ሊያስተምር ነበር። ነገር ግን ኖ ወደዛኛው ስቴፕ፣ ይሄኛው ስቴፕ ሁለተኛ ስቴፕ ነው። ለካ መንፈስ ቅዱስ ይሄኛው ስቴፕ ሳይሆን በክርስቶስ የመወለድ ዓላማ ካላችሁ በመወለድ በክርስቶስ ለመወለድ የወሰነ ሰው ምን ይሆናል? ኢየሱስ ሕፃን ሆኖ ለመወለድ እንደወሰነ እኔና እናንተ ምን መሆን አለብን? መወሰን አለብን። በክርስቶስ ላይ፣ በወንጌል ላይ፣ በቤተ ክርስቲያን ላይ ላለው ነገር እንደ ሕፃን ራሳችንን ምን ልናደርግ ይገባል? ወደ ታች ልንመልሰው ይገባል። እንዴ አራት ነጥብ አለኝ ግን አልችልም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አይታችኋል? ኒቆዲሞስን ጌታ ሲናገር እያየ ነው። ምንድን ነው ተዘጋጅቷል። መተማይም ዋ መንግስት አጋጥ አይነት ዋ ተዘጋጅቶ ሞአተየ አንተ በሙሉ ኃይል ተዘጋጅተሃል። ነገር ግን ሕፃን ለመሆን አልተዘጋጀም። ምን ለመሆን አልተዘጋጀም? ሕፃን ለመሆን ገና ማህፀን ውስጥ ልትገባ ገና በመንፈስ ቅዱስ ማለት በወንጌል ውስጥ ሕፃን ሆነ ራስን አዋርደ ልጅ ሆነ ገና ቋንቋ አሁን እንደሚማር ሰው ቋንቋ ገና እንደሚማር አሁን እንደሚከፍት ሰው ሁሉን ነገር ከሌላ ለመስራት ከሌላ ለመቀበል ሁሉን መመራ የእድገትን የህይወትን ሁሉንም ነገር ምን ልታደርግ ሕፃን ሆነ ለመቀበል አልተዘጋጀም። ስለዚህ የእግዚአብሔር መንግስት ላንተ ዝግ ነው። ከናለ ሕፃን ሆነ ምን እያልክ ነው? እኔማ ወድጄ ነበር፣ እኔማ ሊከተልህ ነበር፣ እኔማ ሊያገለግልህ ነበር፣ እኔማ ከአንተ ጋር በቃ አንተና መንፈሴ ሁለመናዬ ሁሉ ነገሬ በቃ ተመችቶኛል። የእግዚአብሔር የተሻለ ህይወት በዚህ ዓለም ላይ እኔ በስልጣን አይቻለሁ፣ በመምህርነት አይቻለሁ፣ በእውቀት አይቻለሁ፣ በብዙ ዲግሪ አይቻለሁ፣ በብዙ ነገር አይቻለሁ።
አንተ የእውነት የሕይወት አምላክ እንደሆንክ ገብቶኝ ሊከተል ነበር፣ ግን ቀላጅ ነህ አለው። ትቀልዳለህ እንዴ? አልቀለድንም። ክርስትና ቀልድ አይደለም። ቀልድ ነው? ሊጨርስ ነው። ክርስትና ቀልድ ነው አይደለም። ሕፃኑን ከተባልክ ሕፃን መሆን አለብህ። ማህፀን ውስጥ ግባ ከተባልክ ማህፀን ውስጥ መግባት አለብህ። አፍህን ዝጋ ከተባልክ አፍህን መዝጋት አለብህ። የእግዚአብሔርን መንግስት በሕይወትህ ላይ የምትፈልግ ከሆነ ወደ እግዚአብሔር መንግስት ለመግባት የምትፈልግ ከሆነ ምን መሆን አለብህ? ዝቅ። ልትወለዱ ዝግጁ ናችሁ? መጥበጥም መከዶል ቀራንጫኔ ዋ ካን ፕሮግራም ፊሲታ ካሉ ብድቃላ ካሉ ጉድሳ ኩቀራጭ ገታይኒ ዮም ገታይኒ ከፊክሽን እግዚአብሔር ይሰውራችሁ፣ ከድራማ እግዚአብሔር ይጠብቃችሁ። ቤተ ክርስቲያን ዛሬ ቤተ ክርስቲያንን አትወክልም። ቤተ ክርስቲያንን አይደለም እየተቃወምክ ያለው። አባቶቻችን ይህንን የመሰለ ቦታ አዘጋጅተውልናል። አገልጋዮች ይህንን የመሰለ የክርስትና ሕይወት አሳይተውናል። ግን እኔና እናንተ እየቀለድን ይመስላል። እየቀለድን ነው። ከተነው መንጭን ቀለድ ክርስትና ነኝ ተወለድ በሉ ቀረመ ይለ ቢቅ እኮ በየዩ መድረክ ከዳኮ በየዩ ካልተወለድክ የለም ካልተወለድክ በክርስቶስ የማትወለድ ከሆነ በመንፈስ የማትወለድ ከሆነ በእሳት የማትጠመቅ ከሆነ የለም። የእግዚአብሔር መንግስት ያያችሁ ይመስላል። ስለዘመራችሁ ጌታ በእናንተ ላይ የተወለደ ይመስላችኋል። ጌታ የተወለደው በዘመራው ላይ አይደለም። ጌታ የተወለደው እኔ ክርስቲያን ነኝ ባለው አይደለም። ክርስትና በእሳት በተጠመቁት ነው። ክርስትና በክርስቶስ ውስጥ ራሳቸውን ላገኙት ነው። ስጋት አለኝ፣ ይሰጋለሁ። እስኪ ገደሎ መንችን ኬቸ ገቱሉ ዮሐንስ ያመጨ ሰሞሉ ዮኔ ክርስትና ገቱሉ ዮሐንስ ያ ኪወሎ መንጨ ሰሞሉ ዮኔ ለሃው ቤታን ያው ዮ እስኪ ዮኮ ተከመን ዮኮ ይሄችኔ ሙሉ በሙሉ ኢየሱስ ወሮ ቀራሙን ቤስ ዋይ ጊር ዋይ መንፈስ ኢስ አዋጡ ቤስ አነነነን ያኮዋ ሰቀር ወጮሉ ይሄች ሞሙ ቤስ ሲጋት ዮኮ ይተከመን ሲጋት ዮኮ ይወሮ ሲጋት ዮኮ ኪኑ ወማይ ማጥበጥበን ወሚ ታቆ እሺ ከፋር ወሙ ኮሳዩ አን ወማ ኢየሱስን ቀረማም ኢየሱስ ይወሮ ቀረማ ወም ክርስቲና ይሄች ይወኮ ይቶ መንጫታ በእይቶ መንጫንጊማ አን ይወሮ ሲጋት ይወኮ ዋይ ሰራሙ ሀሶም ወመንግስቱ አገነሶም ዋጊር እሰጠንቆ ሀሶም ሁሉን ትቼ ራሴን አዋርጄ በክርስቶስ ውስጥ መወለድ ፈልጋለሁ የምትሉ አንሞሞ የጊባ
ባቆሙ ይማለ ደናምስ ይማለ ቁሰቁለ ቁሙ እንዳነሳችሁ ቁሙ ጸልይላችኋለሁ። የእግዚአብሔር ቃል የመጣው ለእናንተ ነው። ክርስቲያኖም ዋይና አጎኩ ካቶሊክ ክርስቲያን ነው አነ ሶሙን ክርስቲያን ማዛፍ ማኮን ሞሞ ይህንን ዘመን ለኪኑ ቢጠለይ እኔ 24 ሰዓት የሚንበረከኩ አባቶችን እያየው ነው። ካውሮ ይድበይስ ሽቂ ተከመን አባያም ወመቶሱ ይወጣከ ሙሉመን ሁሉም ጭሉ የተወሰኑ ሰዎች ናቸው እዚህ ውስጥ ያላችሁ በእድሜ አንኪ ነው እድሜን ሄ ሞኦም አዋዳ ነው ሞኦም ዋመና ተማሰከም ጎንጌላ ሙሌ ያቃል ሙሌ በጣም ትንሽ ቢሆንም ከኔ አብሮኝ ነው የነበረ ልጅ ነው። በውስጡ ላይ ያለውንም የእምነት ጥረት የሚጥረውን እስከ ዛሬ ድረስ እያየሁት ያለ ሰው ነው። ወሻ ኮይ ኪልምን ኢየሱስ ቀራሜ አሜን ይለ ዋ ኪጊሪ እስቀረይለ ኪአያኒ እስቀረይለ አመነ ዋ መንግስት ነው ወጫክ ጀመረው ማኪን ሂቦ ዋሮ ማይሳተ ዋሮ አበራተ ዋሮ ኢየሱስ ቀረሙኮስ ጫኪሶ መልአክ አበራተ ዋርኮ መልአክም ሰራዊት ተመጣጣ ዋርኮ እሰኔ ኪዱ ሄቸነ ዋመላይ ጫከን ለቦ ቤተ ክርስቲያን ዋመላይ ጫከን ለቦ ኦሂን ከሳም አያንንተ ከሳም አያን ጠመቀሙ ከሳም አያን ወሙ መላይ ኢል ክርስቲያን ጆዮ ዋማንግስት ፈረሞ የተቆ ኢየሱስ አምላክ በሰው ተወልዷል። ሰው ግን በአምላክ ላይ የሚወጣ አልተወለደም። ብዙዎቻችን መወለድ አልቻልንም። አይኖቻችንን ጨፍነን እንጸልያለን። 5 ደቂቃ ሰጣችኋለሁ። እንጸልይ። ጸልይ። አይኖቻችሁን ጨፍኑ። ዋ ሐራም መሴ ክርስቲን ሙሉ በሙሉ እሲ ሙአሞሲን ሐራም መለ እሲ ሙአሞና ጌታ ሆይ ይህንን ትውልድ እንድትረዳ ጸልያለሁ። እኔን እንድትረዳ ጸልያለሁ። በአንተ መወለድ ይሆንልን። በደም መወለድ ይሆንልን። በእሳት መወለድ ይሆንልን። በመንፈስ መወለድ ይሆንልን። ማንነታችንን ሰይጣን እስኪያውቅ ድረስ እውነተኛ ክርስቲያን ነው እሱ እስከሚል ድረስ በኢየሱስ ስም ሕይወታችን በእሳት የተጠመቀ ይሆን። መርገም ይሰበር፣ ቀንበር ይሰበር፣ የዲያብሎስ ሥራ ይፍረስ። ቃልህን ባርክ በኢየሱስ